ከሀገሪቱ ውስጥ ካለው የኑሮ ውድነት የውጭ ምንዛሬ ዋጋ መጨመር ከዚህ አንፃር በዚህ እየተሰቃየ ላለው ህዝብ በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ተጠየቀ። የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት 25ኛ መደበኛ ስብሰባው የገንዘብ ሚኒስትሩ አቶ አህመድ ሽዴ የፌዴራል መንግስትን የ2019 በጀት ዓመት ረቂቅ በጀት በተመለከተ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጥያቄያቸውን ለምክር ቤቱ ካቀረቡት አባላት መካከል የአማራ ብሔራዊ ንቅናቄ ፓርቲን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በጥያቄያቸው መንግስት ለ2019 በጀት ዓመት ለመንግስት ሰራተኞች የደመወዝ ጭማሪ ያደርጋሉ የሚለው ጉዳይ በግልጽ እንዲታወቅ ጠይቀዋል። የምክር ቤት አባሉ ጥያቄውን ባቀረቡበት ወቅት ባለፈው ዓመት የታዘቡትን አጋጣሚ በማስታወስ ባለፈው ዓመት ተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደመወዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከአንድ ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮስ ጭማሪ የለም ካሉኝ ከአንድ ወር በኋላ ጭማሪ ይኖራል ወይ ሲሉ በሚኒስትሩ አገላለጽ ላይ ያላቸውን ጥርጣሬ በፈገግታ የታጀበ ጥያቄ በማስከተል ሰንዝረዋል። ሌላው ከመደበኛ ወጪ ውስጥም ከተፈቀደው ለመደበኛ ወጪ 1.2 ትሪሊዮን ውስጥ የአንበሳውን ድርሻ የሚይዘው 904 ቢሊዮን ተብሎ ልዩ ወጪዎች በሚል የተመዘገበው ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልን። ትላንት 8:30 አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። ይሄ 904 ቢሊዮን ዶላር ልዩ የተባለው 331 ቢሊዮን ለትምህርት ለአስተዳደር ለኢኮኖሚና ለማህበራዊ አገልግሎቶች የሚውለው ነው። ከዚህ ውስጥ ለትምህርትና ጤና የተመደበው 126 ነው ከመደበኛ በጀት ውስጥ ማለት ነው። ሌላው ለምንድን ነው የሚውለው? ለሀገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ ለምንድን ነው? ላስቲር አስታውሳለሁ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለው የደሞዝ ጭማሪ የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ መንግስት ቀደም ሲል በሁለት ዙር የደሞዝ ጭማሪ ማድረጉን ጠቅሰዋል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰርቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጣራትና የማስተካከል ስራዎች እየተሰሩ መሆኑን ሚኒስትሩ ለአባላቱ አስገንዝበዋል። የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊዮን ሲሆን ከዚህ የወጪ በጀት ውስጥ ብር 1.236 ትሪሊዮን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 542 ቢሊዮን ወይም 43.8 በመቶ የሚሆነው ከፍተኛውን ድርሻ የተደረደረው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ሲሆን ብር 236.4 ቢሊዮን ወይም 19.1 በመቶ የሚሆነው ደግሞ ለማዳበሪያና ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ በጀት ነው። አሁን ለተከበረው ምክር ቤት ያቀረብነው በጀት የፌደራል መንግስትንም የደሞዝ ጭማሪ የክልል መንግስታት የደሞዝ ጭማሪንም በብሎክ ግራንታቸው ላይ በሙሉ በማስገባት ከዛም ደግሞ ትንሽ እስከ 5% የሚጠጋ ጭማሪ በማድረግ
የፌደራል መንግስት ኤክስፔንዲቸሩን አንዱ ያሳደገው ይሄ ነው። ስለዚህ በሁለት ተከታታይ ዓመት ይሄ ሲደረግ መንግስት በከፍተኛ ኮሚትመንት የዝቅተኛና ቋሚ ደሞዝ ተከፋይ የኑሮ ሁኔታ ለማሻሻል በከፍተኛ ኃላፊነት የተወጣ ያለ መሆኑ መታወቅ ይኖርበታል ማለት ነው። በቀጣይስ ምን ታስበዋል የሚለው አሁን በቀረበው በጀት ታሳቢ አልተደረገም። የአሰባሰብ ሂደቱ የተወሰኑ ታክስ ግብር ከፋዮች ላይ ጫና እንዳይፈጥር ብዙ ሪፎርሞች እኮ እያደረግን ያለ ነው። የአፒል ሜካኒዝሙ ሪፎርም አድርገናል። ብዙ የተለያዩ የታክስ አድሚኒስትሬሽን የሚያሻሽሉ የከስተም አድሚኒስትሬሽን የሚያሻሽሉ ዘመናዊነትን የሚያመጡ ዲጂታላይዜሽን የሚያመጡ በታክስ ሰብሳቢና በታክስ ከፋዮች መካከል ያለውንም ዳያሎግ የሚያሳልጡ እና ብዙ ሪፎርሞች ነው በዚህ ዙሪያ የተካሄዱ ያሉት።